እሺ እዚህ ጋር እንዴት ኢንቫይት እንደምናደርግ እናያለን። ኢንቫይት ለማድረግ መጀመሪያ የፕሮፋይል ፔጃችን አለ አይደለ? የቱ ጋር እንሄዳለን? እዚች ጋር ኢንቫይት የምትለውን እናከባታለን ማለት ነው። ኦኬ ከዛ በኋላ ወደዚህ ያመጣናል። እዚች ጋር ገብተን ደግሞ ምን እናደርጋለን? ከታች ኢንቫይት የምትላለች እዚች ጋር የምትታይ ኢንቫይት ይላል። እዚህ ጋር አሁን እዚህ ላይ ስለማይታይ ነው ኢንቫይት የምንለው የሚለውን ስንነካ እዚህ ጋር ያመጣናል። እዚህ ጋር ያሉት እንዳሉ ሊንኮች ናቸው። እዚህ ጋር የሚታዩት እንዳሉ ሊንኮች ናቸው። እዚህ ጋር ሼር የሚለው አለ አይደለ? ሼር እነኚህ እንዳለ ሊንኮች ናቸው። አራቱንም ኮፒ እናደርጋለን። ለምሳሌ አሁን ሼር የሚለውን ስንነካ ለምሳሌ አሁን ሼር የሚለውን ስነካው ምን ያመጣል? እንደዚህ ያመጣል። በምንድነው ሼር የምታደርገው? በፌስቡክ ነው፣ በሜሴንጀር ነው፣ በዋትስአፕ ነው ይላል። ኮፒ ሊንክ እንለዋለን። እዚህ ጋር ኮፒ ሊንክ ስንለው ሊንክ ኮፒ ይሆናል። ከዛ በኋላ ወይ ፌስቡክ ላይ ወይ ቴሌግራም ላይ የምፈልገው ቦታ ሄደን ፔስት እናደርገዋለን ማለት ነው። ስለዚህ አራቱንም ነው ኮፒ ማድረግ ያለብን። አራቱም የኛ ሊንክ ናቸው አራቱም። ምክንያቱም አንዳንዴ በዚህ ሼር ያለውን ኮፒ አድርገን እናስቀምጠውና ተመልሰን ደግሞ የሼር እንለዋለን። ይሄንንም ኮፒ ይለናል እና ሄደን ፔስት እናደርገዋለን የሆነ ቦታ። አራቱንም ኮፒ ብለን እዚህ ጋር ባለው መሰረት ማለት ነው። አራቱንም እዚህ ጋር ያሉትን አራቱንም ኮፒ ብለን አራቱንም እናስቀምጥና እንልካለን። አራቱንም ከአራቱ አንዱ ይሰራል። አንዳንዴ አንዱ ሊንክ ላይ ሰራ ይችላል ዳውንሎድ ለማድረግ። ከዛ እነሱ ገብተው ሲመዘገቡና ለ7 ቀን በስርዓት ከሰሩ $14 ነው። $14 ማለት 140,000 ፖይንት ነው። 140,000 በጣም ትልቅ ነው። በአንድ ሰው ብቻ የምናገኘው። በተለይ ሴቶች ከጋበዝን በጣም አሪፍ ነው ማለት ነው።